የመጨረሻው ዘመን ግልጽ ምልክቶች እዛም እዚህም መታየት ከጀመሩ ሰንበትበት ብለዋል። ከሰሞኑ እጅግ አስደንጋጭ ነገር ከሀገራችን ኢትዮጵያ እስከ ኤዥያዋ ኢራን ተሰምቷል። እነዚህን ለጆሮ የሚከብዱና የሰው ልጅ ከፈጣሪው ጋር ምን ያህል ሆድና ጀርባ እንደሆነ የሚያረጋግጡ ነገሮችን ተመልክታችሁ ፍርዳችሁን ታስቀምጡ ዘንድ ወደ እናንተ ይዘን መጥተናል። በቲክቶክ በጎ ስራዎችን በመስራት የሚታወቀው ማስተር አብነት ጤናው ላይ እክል እንደደረሰበት ተናግሮ የኢትዮጵያን ሕዝብ በየእምነታችሁ ጸልዩልኝ ቢልም ህዝቡ ግን በምንም ታምር ወደ ፈጣሪው መጸለይ የለበትም እየተባለ ይገኛል። ይህን ያሉ ሰዎች የራሳቸው የሆነ የመከራከሪያ ነጥብ ቢያነሱም እኛ ግን ሐሳባቸው እጅግ አደገኛና ትውልድ በካይ ሆኖ አግኝተነዋል እና አንድ በአንድ ሐሳባቸውን በሐሳብ የምንሞግት ይሆናል። እንዲሁም ከወደ ኢራን ከሰሞኑ የደም ዝናብ መታየቱን ተከትሎ ውዝግቦች ተነስተዋል። ዲሴምበር 17 በኢራን ሆርሙዝ ደሴት ላይ ከቀኑ 11 ሰዓት ከ10 ሲል ሰማዩ ጠቁሯል፣ ነፋሱ ይበረታል። ከዚያም ያልታሰበ ነገር ይሆናል። ከሰማይ የሚወርደው ዝናብ እንደ ልማዱ ንጹህ አልነበረም። ምድሪቱን ቀይ ቀለም ቀባት። የባህር ዳርቻው በአንድ ሌሊት ወደ ደም ባህርነት ይለወጣል። ይህ በቪዲዮ ተቀርጾ ዓለምን ያስደነገጠው ክስተት ማህበራዊ ሚዲያውን አናውጦታል። የመጨረሻው ዘመን ደረሰ የሚሉ ስጋቶችና ሳይንሳዊ ግኝት ነው የሚሉ ትንታኔዎች ተጋጭተዋል። ዛሬ በዚህ ቪዲዮ ከሳይንሳዊ ማብራሪያዎች ጀርባ ያለውን ድብቅ እውነትና መጽሐፍ ቅዱሳዊ ትንቢቶች ከዚህ ክስተት ጋር ያላቸውን ቁርኝነት በጥልቀት እንመረምራለን። ሳይንስ ሃይማኖትን ሊያጣጥል ይችላል ወይስ ሳይንስ ራሱ የትንቢት መፈጸሚያ መንገድ ነው? እስከ ቪዲዮ መጨረሻ ትከታተሉን ዘንድ ግብዣችን ነው። ከኢራኑ ክስተት እንነሳና ማስተር አብነትን በተመለከተ ወደ ተነሳው እጅግ አሳፋሪና አስደንጋጭ የሀገራችን ጉዳይ እንመልሳቸዋለን። ሆርሙዝ ደሴት በፋርስ ባህረ ሰላጤ ላይ የምትገኝ የቀስተ ደመና ደሴት በመባል የምትታወቅ ውብ ስፍራ ናት። በውስጧ ባለው የተለያዩ ማዕድን ምክንያት መሬቷ ቀይ፣ ቢጫና ብርቱካናማ ቀለም አለው። ሆኖም የሰሞኑ ክስተት ለየት ያለ ነው። ኢራን ላለፉት 6 ዓመታት ዝናብ ነጥፎባት በግማሽ ምዕተ ዓመት ውስጥ ታይቶ በማይታወቅ ከባድ ድርቅ ስትታመስ ቆይታለች። በ89 በመቶ የዝናብ መጠን በቀነሰባት በዚች ምድር ላይ በአንድ ሌሊት 100 ሚሊ ሊትር ዝናብ መዝነቡ በራሱ ታምር ሆኖ ነበር። ነገር ግን ያ መባረክ የመሰለው ዝናብ ምድሪቱን ወደ ደም ቀለም ሲቀይራት የብዙዎች ልብ በድንጋጤ ሞልቶትም ነበር። ይህን ነገር ወደ እናንተ እንድናደርስ ያደረገን ሳይንቲስቶች ነን ያሉ አንዳንድ ሰዎች ያነሱት ነጥብ ነው። ክስተቱ በቀጥታ ከመጽሐፍ ቅዱስ ጋር ሊገናኝ እንደሚችል የገመቱት እነዚህ ሳይንቲስቶች ይሄ ሳይንስ እንጂ ምንም ከሃይማኖት ጋር የሚገናኝ ነገር አይደለም ሲሉ፣ እግዚአብሔር የሚባልም ነገር የለም ዝም ብላችሁ አትጃጃሉ ሲሉ ሳይንሳዊ ምክንያት ያሉትን ሊያቀርቡ ደፋ ቀና እያሉ ነው። ክስተቱም በሳይንስ ሄሚቴት ነው ይሉታል። በደሴቲቱ አፈር ውስጥ የሚገኘው የብረት ኦክሳይድ ከዝናብ ጋር ሲቀላቀል ቀለሙን ወደ ቀይ ይቀይረዋል ይላሉ። አጉል እምነትን ተዉ፣ ሳይንስን እወቁ የሚሉ ድምጾችም እያሰሙ ይገኛሉ። ግን ጥያቄው እዚህ ጋር ነው። ሳይንስ እንዴት ለሚለው ጥያቄ መልስ ሊኖረው ይችላል። ለምን አሁን ለሚለው ግን መልስ የለውም። ለምን በዚህ ሰዓት? ለምን ከከባድ ድርቅ በኋላ? እና ለምን በትክክል መጽሐፍ ቅዱስ ደም፣ እሳትና የጢስ ጭጋግ ብሎ በጠቀሰው የመጨረሻው ዘመን ምልክቶች ዋዜማ ላይ ብዙዎች ሳይንስን በመጥቀስ ሃይማኖታዊ ትርጓሜዎችን ሊያጣጥሉ ይሞክራሉ። ነገር ግን አንድ እውነት መዘንጋት የለብንም። እግዚአብሔር በተፈጥሮ ሕግጋት ውስጥ ሆኖ ይሰራል። በሙሴ ዘመን ግብፅን የመታው መቅሰፍት አባይ ወንዝን ወደ ደም ሲለውጥ ሳይንሳዊ ምልክቶች ሊኖሩት ይችሉ ይሆናል። ነገር ግን ያ መከሰቱ መለኮታዊ ትእዛዝ መሆኑን አይሽረውም። መጽሐፍ ቅዱስ በኢዩኤል 2:30 ላይ እንዲህ ይላል፣ በሰማይና በምድር ድንቆችን አሳያለሁ፣ ደም፣ እሳትና የጢስ ጭጋግ። በዮሐንስ ራእይ ምዕራፍ 8 ላይ ከደም ጋር የተቀላቀለ በረዶ ከሰማይ እንደሚወርድ ተጽፏል። ሳይንስ ማዕድን ነው ይላል። መጽሐፍ ቅዱስ ደግሞ ምልክት ነው ይላል። ማዕድኑ በዚያ መኖሩ አዲስ አይደለም። ለሺህ ዓመታት በዚያ ነበረ። ነገር ግን ያ ማዕድን እንደሚሟሟና የደም ባህር እንዲፈጠር ያደረገው ዝናብ በታላቅ ድርቅ መካከል እንዲመጣ መደረጉ የአጋጣሚ ጉዳይ ብቻ ሊሆን አይችልም። ሰማይ ለሰው ልጅ ምልክት ሲሰጥ በምድር ላይ ያለውን ግዑዝ ነገር እንደሚጠቀም ለማወቅ ምሁር መሆን አይጠበቅብንም። ይህ የደም ዝናብ ለኢራን ብቻ ሳይሆን ለዓለም የተሰጠ ደውል ነው። በቴክኖሎጂና በሳይንስ መምጠቅ የሰው ልጅ ሁሉንም ነገር እንደተቆጣጠረ እንዲሰማው ቢያደርግም ተፈጥሮ ግን አሁንም በእግዚአብሔር እጅ እንደሆነች እያሳየች ነው። በሃይማኖቱ በኩል ያሉ አንዳንዶች ማለቂያ የሌለው ሐዘን ማብቂያ ሲሉ፣ ሌሎች ደግሞ የቁጣ ምልክት ይሉታል። ምንም ይሁን ምን ምድር እየጮኸች ነው። ደም የህይወትም የሞትም ምልክት ነው። ይህ ዝናብ ምድሪቱን ቀይ ሲያደርጋት የሰው ልጅ ወደ ልቡ እንዲመለስና ፈጣሪውን እንዲያስብ የተላከ ሰማያዊ መልእክት መሆኑን ማስተዋል ያሻል። ሳይንስ ነገሮችን ሊያብራራ ይችላል፣ ትርጉም ሊሰጣቸው ግን አይችልም። ትርጉሙ የሚገኘው በእምነት ውስጥ ብቻ ነው። የሆርሙዝ ደሴት ቀይ ዝናብ አልፏል።
ምስሉ ግን በታሪክ መዝገብ ላይ ተጽፏል። ሳይንስና ሃይማኖት ተጻራሪ አይደሉም። ይልቁኑ ሳይንስ ፈጣሪ የፈጠረውን ድንቅ አሰራር የምንረዳበት መነጽር ነው። ነገር ግን መነጽሩን ብቻ እያደነቅን የሚታየውን ታላቅ ምልክት እንዳንስት እንጠንቀቅ። ምልክቶቹ እየታዩ ነው። ሰሚ ካለ ይስማ። የሚመጣው ዘመን ደግሞ ምን ይዞ የሚመጣ ይሁን። ውድ ቤተሰቦቻችን እናንተስ ስለዚህ የደም ዝናብ ምን ታስባላችሁ? አስተያየታችሁን ከስር አስፍሩልን እያለን በአገራችን ወደ ተመለከትነው እጅግ አሳፋሪ ነገር ደግሞ እንመልሳችሁ። በብዙዎች ዘንድ የሚታወቀውና ከ5 ሚሊዮን በላይ የቲክቶክ ተከታዮች ያሉት ማስተር አብነት ከሰሞኑ በቪዲዮ ብቅ ብሎ መታመሙን ገልጾ ይህን መልእክት አስተላልፈዋል። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። እንግዲህ ይህ ሰው ከህዝብ ምንም አይነት የገንዘብ ድጋፍ እንደማይፈልግ በመግለጽ ሁሉም በየእምነቱ ጸሎት እንዲያደርግለት ይጠይቃል። ይህን ጊዜ ይህ በምስሉ ላይ የምትመለከቱት ሰው መጥቶ የሚናገረውን እጅግ አሳፋሪ ነገር አድምጡ። ታምሜያለሁ ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንዱ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በህክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። ይህ የአንድ ሰው አመለካከት ብቻ እንዳይመስላችሁ። አሁን ያወቁና የተመራመሩ የሚመስላቸው ከንቶች በፈጣሪ ላይ የትዕቢትን ቃል ሲናገሩ መስማት እየተለመደ የመጣ ክስተት ነው። ይህ ሰው እንዲህ ወጥቶ ሲናገር ይህ የመጀመሪያው አይደለም። በአንድ ወቅት አንድ ፖድካስት ላይ ሃይማኖት በሌላቸውና በእግዚአብሔር መኖር በሚያምኑ ሰዎች መሃል በተደረገ ክርክርም እጅግ ዘግናኝ ነገሮችን ሲናገር የነበረ ሰው ነው። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም አላቀውም ካድኩትን ይሄው በአደባባይ ዛሬ ክርስቶስ ለኔ ምንም ማለት አይደለም። ጀስ ሰው ነው። የሆነ ጊዜ ነበረ ሞቷል፣ በቃ አለ። ይሄ ሃይማኖቱ ጊዜ መከላከያን ነው ማምነው። ጸሎት አይሰራም። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 14 ላይ ሰነፍ በልቡ አምላክ የለም ይላል። እንዲህ እነዚህ ሰነፎች እየወጡ አጸልዩ ሳይንስ እንጂ ጸሎት አያድንም እያሉ ይገኛሉ። ይህ ደግሞ ዛሬ በእነዚህ ሰዎች የተጀመረ ሳይሆን ከጥንት የነበረ ሐሳብ ነው። ነገር ግን አንድ ማወቅ ያለባቸው በዘመናት መካከል አምላክ የለም ያሉ ራሳቸው ዛሬ የሉ፣ ዛሬም የሚሉ ነገ አይኖሩ። ሰማይና ምድርን የፈጠረ አምላክ ግን ትናንትም አለ፣ ዛሬም አለ፣ ነገም ይኖራል። ውድ ቤተሰቦቻችን እኛ እንደ ቻናል ይህ ሰው በሕግ መጠየቅ አለበት እንላለን። ሐሳባችንን የምትደግፉ ኮሜንት ላይ ያሳውቁን። አንድ ሰው የፈለገውን የማመን መብቱ የተጠበቀ ነው። ይህም ሰው እግዚአብሔር የለም ማለቱ እዳው በራሱ ላይ ነውና መብቱ ነው። ነገር ግን በርካታ አማኝ በሚኖርበት ሀገር እየኖረ ወጥቶ የሌሎችን እምነት ባላከበረ መልኩ መናገሩ ወንጀል ነው፣ ያውም አደገኛ ወንጀል። የሚሰማኝ አምላክ አለ ብሎ የሚያምን ህዝብ ባለበት ተነስቶ አትጸልዩ የሚሰማቸው የለም ብሎ የሌላውን እምነት መንቀፍና መሳደብ ምን የሚሉት ነው? አወክ የሚለውን ዕውቀት እዛው ለራሱ ማድረግ ይችላል። እንዲያደርግ ግን በጭራሽ መፍቀድ የለብንም። የሚመለከተው አካልም በቁጥጥር ስር አውሎት ተገቢውን ቅጣት ይቀጣው ዘንድ ድምጻችንን እናሰማ። አሁን ከመላው ዓለም የምንሰማው ነገር በሙሉ የመጨረሻው ዘመን የመድረሱ ግልጽ ምልክት ነውና ሁላችንም እነሱ የለም ወደሚሉት እኛ ግን ኖሮ ወደ አሳየን ወደሚሰማን አምላክ እንመለስ እያልን ለዛሬው እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።